አሳዛኝ መረጃ ተሰምቷል። እንግዲህ በወሎ ማለት ይችላል እንግዲህ በአማራ ክልል በሙሉ ኢንተርኔት ወይ ደግሞ እንደባለፈው ዳታ ሊቋረጥ ነው እየተባለ ነው። ብቻ ምን እንበለው ይሄን ጊዜ አንድ አመት ነበር ተዘግቶብን የነበረው በአገራችን። አሁንም ድጋሜ ያ ነገር ሊፈጠር ነው። ረብሻው አላቆመም። እስቲ ይሄ መረጃ አዳምጠን እንመለስ። በክልሉ ዳታ ሊቋረጥ እንደሚችል ተነገረ። ከሰሞኑ በአማራ ክልል በጣም ውስን አካባቢዎች የሞባይል ኢንተርኔት ሊቋረጥ እንደሚችል ተሰምቷል። ይህ የሚሆነው በክልሉ ከ2 ዓመት በላይ እየተካሄደ ባለው ግጭት ምክንያት እንደሆነ ተጠቁሟል። የሞባይል ዳታው የሚቋረጠው ለጸጥታ ስራ ምቹ ሁኔታን ለመፍጠር ያለመ መሆኑ ተነግሯል። የድምፅና ኤስኤምኤስ አገልግሎቶች ባለበት እንደሚቀጥል ተሰምቷል። እነዚህ በጣም ውስን አካባቢዎች የትኞቹ ናቸው? ለምን ያህል ጊዜ ሲቆይታ ይኖረዋል የሚለው ለጊዜው አልታወቀም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ያላችሁት ሰላማችሁ ይብዛ። እንግዲህ ሁላችሁም እንደሰማችሁት ነው። እኔ ብቻ በጣም አሳዝኖኛል። አገራችን ወዴት መሄድ እንደያዘ ሁላችሁም እንግዲህ በሁላችሁም ቤተሰቦች ስጋት ላይ ናችሁ። ረብሻ ነው በሁሉም ሀገር እና ረብሻ ሲበዛ ምንድነው የሚፈጠረው? ኔትወርክ መዘጋት፣ ዳታ መዘጋት ነው። እንግዲህ ይሄ ነገር እየተፈጠረ ነው ያለው። ለጸጥታው የተነሳ እንግዲህ ሊዘጉት ነው ሰቡት። እንግዲህ መግለጫ ራሱ ቀድሞ ወጣ ማለት ነው። ከዚህ በፊት እንኳን ምንም አይነት መግለጫ ሳይሰጥ ጠፍቶ ነው መግለጫውን በኋላ የሰማነው። ሳምንት ይለቀቃል እና 10 ቀን እየተባለ አንድ አመት ቆይቶ 2 ወር 6 ወር እየተባለ አንድ አመት በጣም ተቸግረን ያንን ጊዜ ያሳልፈን እዚህ ደርሰናል። ከአንድ አመት በኋላም ተለቆ እንግዲህ አሁንም ያን ነገር እንዲሆንላቸው ነው ደስታቸው መሰለኝ። አሁንም ኔትወርኩ ሊጠፋ ነው። ምንድነው አንተ ኔትወርኩ ሊጠፋ ነው እንደምትናደደው ልትሉኝ ትችላላችሁ። እኛ እንጀራችን በኢንተርኔት ነው። እንግዲህ ኢንተርኔት ከሌለ እኔ እናንተ ራሱ አታዩኝም። የተሰበይሙ ማግኘት አትችሉም። ዋናው ኢንተርኔት ብቻ አይደለም፣ ሙሉ በሙሉ ቀጥታ ስልክም ሊዘጋ ይችላል። ይሄ ነገር ካልበረደ ማለት ነው። እና ለመጨረሻ ደግሞ ይሄ ነገር ስለበዛበት ድብና አድርጎ ሊረሳን ሁላ ይችላል። ምንም ጣጣ የለውም። አያችሁ? ስለዚህ ችግር የለውም። እኛ ያው እዚህ ከተዘጋ ወይ እዛው አዲስ አበባ እንሄዳለን፣ የሆነ ቦታ ይኬዳል። እሱ ችግር የለውም። አንድ ቦታ ተዘግቶ አንድ ቦታ ክፍት ሊሆን ይችላል። አማራ ክልል ላይ ወሎ ላይ ሊዘጋ ይችላል። ከዚህ በፊት አይታችኋል። ወሎ ላይ ነው ድብና አድርጎ የዘጉት አማራ ክልል የተባለው። በዚህ አፋር ክልል ተለቆ አፋር ክልል እየሰራ ነበር። ከዚህ ደግሞ ከደብረ ብርሃን አልፋችሁ አዲስ አበባ ስትገቡ ነበር ኔትወርክ ሸበካ የምናገኘውና አሁንም ያ ነገር ሊፈጠር ነው። እንደዚህ አይነት ነገር ሰምቻለሁ። ረብሻው በበዛ ሰዓት እስቲ አሁን ሳይዘጉት ቶሎ ከደረሳችሁ ያው ይሄን ነገር ስሙ አስቀድማችሁ። ሲዘጋም ደግሞ ያው እንጣፋፋለን እንነፋፈቃለን። ዳውም የፊት አስጠልቷችኋል መሰለኝና ወላይ አያስቅም ነገሩ። ያው ሀገራችን ወይት እየሄደ ነው። እኔ ብቻ ስለ ሀገራችን ማውራት አልፈልግም። ሰላም ጠፋ በቃ ስንት አመት። የምሬ ነው። በቃ ሰው የሚሰደደው ወዶ አይደለም። እናንተ ወደ ሀገራችን ለምንድነው ማንገባው ብላችሁ ምናምን። ሰላም ያለው ሀገር ግቡ። ይሄ እኮ ሰላም የለም። በቃ እኔ ምን ብዬ ላውራ? የምሬ ነው። እኔ ድብብቅ ነገር አይሆነኝም። ምክንያቱም ሰላም የለም። መስራት አልቻለም። ሰው ወጥቶ መግባት አልቻለም። እንደዚህ መኪና መንገድ ይዛችሁ አዲስ አበባ የሆነ ቦታ መንቀሳቀስ አልቻለም። በቃ ብዙ ሰው ሰርቶ መብላት አልቻለም። እንዴት ነው ወደዚህ ሀገር ለመምጣት የሚታሰብ? ውስጥ እዚህ ሀገር ያለው ራሱ መግባት እየፈለገ ነው ለመውጣት። በቃ እርማውጭኝ ያለ ፓስፖርቱን የሚያወጣው በባህር የሚነካው ምክንያቱም ሰላም የለም እንዴ። ከዛ አሁን ደግሞ ይሄ ነገር ሰማን። ያው እንግዲህ ከላይ ከመጣ ምን አይሳነውም፣ ከሰማይ ከወረደ መሬት አይሳነውም ተብሏል አይደል? መሬት አይሳነውም። ያው እኛ እንደለመድነው ያው እዛም ብለን እንትን እንላለን። ግን በጣም ከባድ ነገር ነው እየሄድን ያለ ነው። ስለ ዳታ ተከፈተ ተዘጋ ሳይሆን ሀገራችን ሰላም ግን ወዴት እየቀጠለ ነው? ለምንድነው ሰላም የማይፈጠረው? ለምንድነው ሰው ወጥቶ ገብቶ ለምንድነው የማይሰራው?
ለምንድነው ሰላም የማይኖረው? ይሄንን ዱአ አድርጉ። እንዱ ሰላም ያንጣልን ለሀገራችን። ወላሂ ላዚም ዱአ አድርጉ። ገባችሁ? የምንጎዳው እኛ ነን፣ እንዲሃዎቹ ነን፣ ገበሬው ነን የምንጎዳው። ሰርቶ አዳሪው ያ አይጎዳም። እኔ ልንገራችሁ፣ እነዛ አይጎዱም። የሚጎዳው ለፍቶ አዳሪው የሚሯሯጠው ለልጆቹና ለሆዱ 10-5 ለቅማለሁ ብሎ ሲሯሯጥ ከው ሲል ከው ይደረጋል። አያችሁ? የምንጎዳው እኛው ነን እንጂ ሌላው ሰው አይጎዳም። እዛ ሆኖ የሚለፈልፈው፣ እዛ ሆኖ አፉን የሚከፍተው ማንም አይጎዳም። የሚጎዳውን እያየነው ነውና ዛሬ ይሄን መረጃ እዚህ መጥቻለሁ። ከዚህ በፊት እንግዲህ ብዙ ነገሮች ተፈጥረዋል። መካነ ሰላም ላይ የተፈጠረውን እንትን አይታችኋል። የሞቱትን ያን ነገር ራሱ ለፍራቻ ወጥቼ አላወራሁም። አፋችንን ዚፕ አስረን ቁጭ ብለናል። በቃ ምክንያቱም እዚህ ቦታ ተቀምጣችሁ ምንም ነገር ማውራትም መጮህም አይቻልም። አፋችሁን ዚፕ አርጋችሁ ከባድ ነው። ገብቷችኋል? ዝም ብለነው ማልቻልነው እኮ ወጥተን ተናግረንና ወደ ሌላ ነገር እንዳትወስዱት። ይሄን ቪዲዮ ብቻ ሰላም ያንጣልን ብላችሁ ለፈጣሪያችሁ ዱአ አድርጉ። ድምጻችሁን አውጡ። ረብሻ ለማንም አይጠቅምም። ሰላም ሲሆን ነው ሰው ወጥቶ ገብቶ ልጆቹን ማሳደግ መስራት የሚችለው። ገባችኋ? ዛሬ የሆነ ነገር ሸርተት ብሎ ቤታችሁ ቢቃጠል ያላችሁ ንብረት ቢሰረቅባችሁ አያችኋ? የሚመጣውን ጎዶሎ እንዳለ ልመናና መፈናቀል ነው የሚመጣው። ተፈናቃይ እየተባላችሁ ይወራባችኋል። ከባድ ነው የምሬን። ቤተሰብ በጣም የሆነ ችግር ከደረሰበት ገንዘብ ልካችሁ ራሱ አትችሉትም። ከመፈናቀል ወደ ኋላ አይሉ ምንም ብታረግላችሁ ከባድ ነው። የሰው ልጅ ካለበት ቦታ ችግር ከደረሰበት ምንም አማራጭ የለውም ሀገር ከመልቀቅ ውጪ ማለት ነውና ሀገራችንን ሰላም ያድርገው። ይሄ ነገር አሁን ኔትወርክ ጠፍቶ እንግዲህ ምን ሊፈጠር ይችላል? ዳታ ሲጠፋ ምን ሊፈጠር ይችላል? አገሪቷስ ወዴት ትሄዳለች የሚለው ነገር ነው ያስጨነቀኝ ነው። እንግዲህ ይሄ ነገር መረጃ እንዳይወጣ ነው መቼም አይደል ቲክቶክ ላይ አሁን እንደዚህ አይነት ዛሬ እዚህ ጋር እንዲህ ተፈጥሯል፣ ዛሬ እንዲህ ተፈጥሯል እንዳይባል ነው። መረጃ ለመደበቅ እኮ ነው፣ ሌላ ነገር የለውም። ይሄ ነገር እንዳይወጣ ሰው ደግሞ በመረጃ በኢሞን በምንም መረጃ እንዳይወሩ ነው አይደል? ይሄው እኮ ነው፣ ሌላ ነገር የለውም። መረጃ እንዲደበቅ ተፈልጎ ምን ሊደረግ ነው ምን ሊፈጸም ነው ብላችሁ ያንን ነገር ነው መጨነቅ ያለባችሁ። ምክንያቱም ወጣችሁ አሁን ዛሬ እኔው መረጃ ይዤ እንደመጣው መረጃ ይዤ መምጣት አልችልም። ኢንተርኔት ከሌለ ከተዘጋ አያችሁ፣ የሚያገናኘን እዚህ ሚዲያ ላይ ኢንተርኔት ነው። ጨዋታውን የሚጫወተው ኢንተርኔት ነው ሙሉ በሙሉ በቃ። ስለዚህ ነገሩ እየከረረ ነው። አስፈርቶናል። አላህ ሰላም ያንጣ። አሁን በሁሉም ከተማ ባጃጅ 12 ሰዓት ነው የሚቆመው። ድሮ እስከ 3 ሰዓት ምሽቱ ማለት ነው እስከ 2 ሰዓት ባጃጅ ይንቀሳቀሳል። ሰው ወደ ቤቱ ከስራ ይገባል። አሁን እኮ 12 ሰዓት ነው ሱቅ ዘግታችሁ ቶሎ ወደ ቤታችሁ ባጃጅ አታገኙም። የምትኖሩበትና ስራ ቦታችሁ ከተራራቀ በእግራችሁ ነው ቤት ድረስ የምትሄዱት። አይገኝም። በቃ በጊዜ ግቡ ነው የሚባለው። ሰው ራሱ እንቅስቃሴ 3 ሰዓት 2 ሰዓት በቃ ግብት ወደ ቤቱ ጭንቅ ይላችኋልና በጣም ያስጨንቃል። ስለዚህ ዱአ አድርጉ። ዛሬ ይሄ ነገር ስላስጨነቀኝ ነው እዚህ ላካፍላችሁ የፈለኩት። እንግዲህ እኔ ባይፈጸም ደስ ይለኛል። ዱአ እያደረኩ ነው ኔትወርኩም እንዳይዘጋ ረብሻውም እንዲረጋጋ ኢንሻአላህ ዱአ እናደርጋለን። ሰላሙን ያብርድልን፣ አላህ ሰላም ያርገን ነው የምለው። ብቻ ከባድ ነው ወላሂ ሀገራችን ወዴት እየሄደ እንዳለ እዚህ ያለ ነው የሚያውቀው። እዛ ያላችሁት እንኳን የምታዩት ሙግትና ፉከራ ነው የምታዩት እንጂ የሚፈጠረውን ጉዳይ እናንተ ላታውቁት ትችላላችሁ። እስቲ መቻችሁ ዞሮ